በቃ ነቃ ስነቃ ሬሳ ክፍል ነው። በጣም ማት ሬሳ ባደጋ በሄ በመቆራረጥ በመንጫ በምናምን ተቆራረጡ ማት ሬሳ ነው ያለው። ቦሌ አደባባይ ላይ ፖሊስ ቆም ሲለው አልቆም ብሎ ምናምን መንገድ አዘግተው በመሳሪያ ተደቅኖ ምናምን በግድ በስንት መከራ የያዙትና በዶላር ከመለሰልሽ አሁን በጣም ሀብታም ትሆኛለሽ። 50 ሚሊዮን ብር። ፕሊፕሲ በዛ ሰዓት ፕሊፕሲ በሽታ አይታወቅም ነበረ። ጭንቀቱም ይመስለኛል የሚጥል በሽታ ያዘኝ እዛ ድሬዳዋ ሆኜ ማለት ነው። እና በቃ ሰዓት ላይ እንደውም የፊቴ ላይ ራሱ አለ አሁን እንደውም ፀጉር በቅሎበት ጺም ነው የሚመስለው። ሰዓት ላይ ይጥለኛል፣ ጎማ ስር ይጥለኛል። እና ሕክምናውም በሽታውን በዛ ሰዓት አዲስ ነው፣ ሰምቼውም አላውቅም። መድኃኒት ጀመርኩኝ። ከዛም በቃ ምንም አይነት ስራ አቁሚ፣ ትምህርትም መማር የለብሽም ምናምን ተብሎ ዶክተሮቹም በቃ የሚያስፈራ ነገር በቃ ወደፊት የመቀጠል እንትን ራሱ እንደሌለኝ ቦታ ማደገኛም ስለሆነ ከወደኩ በኋላ ደግሞ ቶሎ የመንቃትም የማስታወስ ችሎታ ደግሞ የለኝም። የተወሰነ ሰዓት ራሴን የማስታወስ ነገር በቃ ቀስ እያለ ነው እንጂ የሚመለስልኝ ቶሎ አልነቃም። ከዛም ወደ ትዳር በቃ መውለድ አለብኝ በቃ ብሞት እንኳን ብቻዬን መቅረት የለብኝም ምናምን በሚለው በዛም ያንንም አቅጄ ነው። ይሄን ነገር ደግሞ ባለቤት የሚያውቃል። ግን እግዚአብሔር ይመስገን በሰላም ተገላገልኩኝ። በዚህ አጋጣሚ ጥሩ እየኖርን እናቴ የቀበሌ ቤት ነው የምትኖረውና የረጅም ዓመት ዕዳ ነበረባት። ቤቱን ከተሰጣት ጀምሮ ራሱ የከፈሉም አይመስለኝም። ረጅም ዓመት ነው ዕዳቸው። ከዛን ቶሎ ክፈሉ አለበለዚያ ትወጣላችሁ መባል ተባለ። እናቴ ድጋሚ አሁንም ተጨናነቀች። ሳማክረው በቃ ቤቱን ሽጪ ያለኝ። አውዬ ስለ ብርም ብዙ እውቀቱም የለኝም። እሱ በሌለበት ነው ውክልና ሰጥቶኝ ቤቱን ወደ 24000 ብር ነው 25000 ብር የሸጥኩት ከዚራ አስፋልት ዳር ራስ ሆቴል ጀርባ። ከዛን ያንን ብር ወሰድኩኝ። ቀጥታ ሄጄ ያለብኝን ዕዳ ቀበሌ ለመክፈል ሲሄድ እንደውም እድሜሽ አይፈቅድምና አይሆንም አሉኝ። ይሄው እናቴ ታማብኝ ሆስፒታል ነው ያለችው። ያለውን ስሜንም ምንም ያለውን ነገር ዶክመንቱን አውጡና ዶክመንቱ ስሜም አለ ፎቶ ያለ ሁሉ ነገር ማስረጃ ይሄው ይዤላችኋለሁኝና እባካችሁ እርዱኝ ብዬ እምቢ ሲሉኝ ሊቀመንበሩ ጋር ገባሁ። እናቴ ልትሞት ነው አልኩትኝ፣ እባክህን እርዳኝ። ከዛን ጻፊዎቹን ጠራና በቃ አውጡላት አለ። ወሰድኩኝ፣ ከፈልኩኝ። ፌስታል ሙሉ ወረቀት ደረሰኝ ተሰጠኝ። እናቴ ደግሞ በጨጓራ ሆስፒታል ተኝታ ነበረ። ሰርፕራይዝ ነው ያደረኳትኝ። ወስጄ ቀጥታ ዶክመንቱን ሰጠዋትኝ። እሷ ሆስፒታል አይደለችም። በቃዬም በሁለት አይሱዙ ጫንኩኝና የቤት ውስጥ አድርጌ እቃ ነበር ያለው። ሙሉ እቃ አውጥቼ ሙሉ እቃዬን ደግሞ ቤት ውስጥ አስገባውላት ማለት ነው። ከዛ የተወሰነ ጊዜ እናቴም ደስ አላት፣ ተሻላት፣ ተረጋጋች፣ በሰላም መኖር ጀመረች። እናቷም አለች እዛ ግቢ ውስጥ፣ ወንድሟም አለ። ሰላማዊ ኑሮ መኖር ሲጀምሩ በቃኛ ተያይዘን ወደ ቦሌ በገባን ማለት ነው። ዋናው መነሻው የትራንስፖርቱ መነሻ ቦሌ ሚካኤል ነው፣ አየር አምባ ትምህርት ቤት ጀርባ። ከዛን እዛ መጣን፣ ቤት ተከራየን፣ እንደ አዲስ ጎጆ ወጣን። ትንሽ ቆይቼ ሁለተኛ ልጅ ወለድኩኝ። ግን በቃ በጣም ያመኝ ነበር፣ በጣም ይጥለኝ ነበር። ብታይ በምን ብር ቤት ተከራያችሁ? በምን ብር ትኖራላችሁ? እሱ ምን ስራ አለው እንዴ? ይሰራል እኮ እሱ ሹፍርና እኮ እየሰራ ነው እሱ። በሱ ሹፍርና ስራ ነው የምትተዳደረው? ሚኒባሱን እየሰራ ነው። አንቺ ሰው ቤት መስራቱን የዛኔ ቢሮም አለ። ቢሮ ታውሹ አቆምኩ። በቃ አቆምኩኝ። የምን ቢሮ ነው ያለው? እንደውም እነዛም ሰዎች እስከተወሰነ ጊዜ ቤተሰብ ሆነን። የምን ቢሮ ነው ያለው? ምን አልሽኝ ማሪ? ቢሮማ አለው አልሽ። የምን ቢሮ ነው ያለው አልኩሽ። ትራንስፖርት ሐረር፣ ጅጅጋ፣ ድሬዳዋ፣ እሸቱ ትራንስፖርት ቦሌ ሚካኤል ላይ ትልቁ የእሱ ነው። እሱ ነው ስራውን ራሱ የጀመረው። ማለት የራሱ መኪና ነው ወይስ ተቀጥሮ ነው? የእሱ ተቀጥሮ ነው። ዋናው ቢሮው ራሱ የእሱ ነው። በቃ ወደ ጅጅጋ የሚሄዱ መኪኖች አሉ፣ ወደ
የሚሄዱ አሉ፣ ወደ ድሬዳዋ የሚሄዱ አሉ። እሱ ነው እስኪ ባለቤት ነው የሚመስለው። ተቀጥሮ ነው አይደል? ተቀጥሮ ነው በደሞዝ ትራንስፖርቱ የራሱ ቢሮ ነው። ራሱን የከፈተው ድርጅቱን ሰራተኞች አሉ። ራሱን የከፈተው ድርጅት ቁጭ ብሎ ሰራተኞቹ ይመዘግባሉ። ከዛ ሁሉም መኪናውን እየሞላ ተነስቶ ይሄዳል። እሱም የራሱን ጭኖ ሄዶ አድርሶ ይመለሳል። ቢሮ የራሱ ነው። ቢሮ ነው የሚከፈተው እኮ ቢሮ ትከፍችና ትልቅ ግቢ ትከራያለሽ። መኪኖች ውስጥ ታዲያ ማን ናቸው? ወይ መኪኖች ውስጥ በትራንስፖርት መኪኖች ውስጥ ማን ናቸው? መኪና አንቺ እኔ ቢሮ ካለኝ አንቺ መኪና ካለሽ መኪና ታመጭና ሹፌር ካለሽ ከነ ሹፌርሽ፣ ሹፌር ከሌለሽ ደግሞ በገቢ ተስማሚና መኪናውን እዛ ታስገቢያለሽ። ቢሮ በየቀኑ ብርሽን ያስገባልሻል። መኪና በሼር ማለት ነው። እሱ ባለ ሀብት መኪኖችን ያመጣል። እሱ በጉልበቱ ቢሮ ከፍቶ ተቀምጦ በጉልበቱ ነው የሚሰራው እንጂ መኪኖቹ ባለ ሀብት ናቸው። እሺ ቀጥሽ እየሰማንሽ። ከዛን ያው ሁለተኛም ልጅ ወለድኩኝ። የስንት ዓመት ልዩነት መሰለሽ? የ5 ዓመት እና የ6 ዓመት ልዩነት ከኖርኩ በኋላ ሁለተኛ ልጅ ሴት ልጅ ድጋሚ ወለድኩኝ። ከዛን ሶስተኛም ደገምኩኝና የቤት መኪናም ነበረችውና ከሱ ጋር በምን ትንሽ ተጋጨን። ባለቤቴ በጣም ቁጥጥር ያበዛል። ያው ያማታል ብሎም ስለሚያስብ ቲማቲምም ልግዛ፣ ሽንኩርትም ልግዛ፣ ሆስፒታል ቼክአፕ ልሂድ፣ ብቻዬን አልሄድም። ይዞኝ ነው የሚሄደው። ፀጉር ቤትም ልሂድ፣ ልብስ ቤትም በቃ ብቻዬን ከበር ላይ ራሱ ካገኘኝ በቃ አለቀልኝ። ከቤት አልወጣ። ሰራተኛ አለ፣ የሚያስፈልገኝ ነገር ካለ እሱ ጋር ደውላለሁኝ። እሱ ከሌለ ቢሮ ያሉ ሰራተኞች ይልክልኛል የሚያስፈልገኝን ነገር። ግን ከቤት ደግሞ ዋሽቼ እንኳን ጠፍቼ እንኳን የሆነ ቦታ ደርሼ ልምጣ ካልኩኝ ደግሞ እንዳጋጣሚ ወጥቼ ወድቃለሁ መንገድ ላይ። የጭንቀቱ የስሜቱ እንትን ነው የበሽታው። ያንን ስለሚያደርግ እኔም አልወጣም፣ እሱም በየሰዓቱ ነው የሚደውለው። ሰራተኛ የሚጠይቃል። ልክ የተከራየንበት ግቢ ራሱ የሁሉንም ስልክ ነው የሚወስደው። ያው የሆነ ችግር እንኳን ቢፈጠር በሚለው መጨረሻ ላይ ሶስተኛ ልጅ ልክ 5 ወር ላይ ስንደርስ 5 ወር እርግዞኜ አንድ የቤት መኪና ነበረችን እንደ ዴክስ ነገር ነችና እሷ መኪና ትንሽ ታስቸግረው ይሸጠዋል። ብዙ ስለማይሰራበት ከሚቀመጥ ብሎ ይሸጠዋል። ቀይረን ወደ የስራ መኪና እንገዛለን ብሎ ግጭት የጀመርንበት ትንሽ ከሱ ጋር ማለት ነው። ከዛን መኪናውን ብር ይሸጥና በአካውንት በንግድ ባንክ አካውንት ያደርግና ቡኩን ለኔ ይሰጠኛል። ቡኩን አስቀምጫለሁ። እኔ ከቡኩ ውጪ ብር እንደሚወጣ አላውቅም ነበር። ለካ እሱ በሞባይል ባንኪንግ የሚሆን እየሄደ ለካ ብር ይጠቀማልና ብዙ ብር አጥፍቷል። እንደ አጋጣሚ እንደዚህ ማታ ከስራ ገብቶ አብረን ቁጭ ብለን ሚሴጅ ገባ። ሚሴጅ ሲገባ ከ500 ሺህ ብር ነው ከ600 ሺህ ብር 60 ሺህ ብር ነው የቀረው። እንዴት እንደዚህ ታደርጋለህ? በቃ በጣም ተበሳጨሁኝ። እኔ ደግሞ በኪራይ ቤትም ትንሽ ከብዶኝ ነበረ። እንዴት እንደዚህ ታደርጋለህ ምናምን በሚለው ተጋጨንና እሱ ጧት ወደ ስራ አገር ሰላም ነው ብሎ ቁርስ አብልቼ ምን ብዬ ሸኘሁትኝ። ከዛን እኔ በቃ ተበሳጨም ስለነበረ እኔ ልጆች እየወለድኩ በዛ ላይ ጤነኛ አይደለሁም፣ በዛ ላይ ወጥቼ ደግሞ መስራት አልችልም፣ በዛ ላይ ደግሞ የተቀመጠ ብር እንዴት ያጠፋል? በቃ እኔ ራሴ ማጥፋት አለብኝ አልኩልሽና 2 ሊትር በረኪና 30 እንቅልፍ ቂኒን የአይጥ መርዝ አንድ ላይ ቀላቅዬልሽ ወሰድኩ። ቤታችን እዛ ቦሌ ሩዋንዳ ካሳዎቹ ቤት ጋር ነው። ከዛን ጠዋት ነው የወሰድኩትኝ መድኃኒቱ። ከሰዓት ልጆቹ ከትምህርት ቤት ሲመጡ ትምህርት ቤት ልጆቹን ሸኝቼ ነው። ከዛ ከትምህርት ቤት ሲመጡ መኝታ ቤት ውስጥ ሲገቡ አረፋ አድብቅ ያለሁኝ ምናምን የለም። ከጮኸ ወዲያውኑ እዛው አጠገቤ ጤና ጣቢያ ያለ ቦሌ ሩዋንዳ
እዛ ሲወስዱኝ እንዴ ኧረ ቆይታለች እኮ እና በቃ ሚኒሊክ ሆስፒታል ለምርመራ ተብዬ ወደ ሚኒሊክ ሆስፒታል ተላኩኝ። ያ በህይወት የለችም ብለው ሰማሽኝ? አብይ አዎ እየሰማንሽ ነው። ወደ ሚኒሊክ ተላክሽ። ከዚህም በህይወት የለችም ተብሎ በሚኒሊክ ሆስፒታል ምርመራ ወደዛ ተላኩኝ። ባለቤቴም ደነገጠ፣ ለቤተሰቦቼም ደወለ ቶሎ ድረሱልኝ፣ እኔ ምንም አላረኳትን፣ ጸብም የለንም፣ በሰላም ነው፣ ቁርስ አብልታሽ ተኛች ምናምን ተጮኸ። ሆስፒታል ሚኒሊክ ሆስፒታል ሄድ ገባሁኝና የሆነ በዛ ሰዓት የሆነ የረብሻ የጊዜ የለውጡ ሰዓት ነበርና በቃ ነቃ። ስነቃ ሬሳ ክፍል ነው። በጣም ማት ሬሳ በአደጋ በመቆራረጥ በመንጫ በምናምን ተቆራረጡ። ማት ሬሳ ነው ያለው። በሽቲ ነው ያለፉትኝ። አብጀዲ ተጣላ አድርገውብኛል። ስነቅቼ ቁጭ ስል ማንም የለም። በቃ የማየው ነገር ራሱ ህልም መሰለኝ፣ ድራማ በቃ ግራ ገባኝ። እንደ በዚህ አጋጣሚ ዘበኛው ከፍታ አድርጎ ሲገባ ቁጭ ብያለሁ። ከዛ እያለ ወጣ። ከዛ ወዲያው ሆስፒታል ሙሉ ዶክተሮቹ ተባረው ምንድነው የተፈጠረው? ከዛ አንስተውኝ አጠቡኝ። ዶክሜንቷን አምጡ ተባለ። ቻርጅ ዶክሜንቷን አምጡ ተባለ። ዶክሜንቴ ሲመጣ የተላኩት እስኪ ልጁን እንየው ተብሎ ልጁን ባልትራሳውንድ ሲያዩ ልጁ ይንቀሳቀሳል። ከዛ ኧረ ምንድነው ዛሬ ምናምን ተብለው ሙሉ የሚኒሊክ ሆስፒታል ዶክተሮች እኔ ላይ ሆነ ብርብርባቸው። ካጠቡኝ ንጹህ ሆንኩኝ። ልጁ ጤንነቱን ካረጋገጡ በኋላ ወደ አማኑኤል እስር ቤት አለው መሰለኝና ነፍስ በማጥፋት እንዳውም ልጅም 2 ነፍስ በማጥፋት ወደ እስር ቤት ማግባት አለባት። ኧረ ይኸው 2 ልጆች ቤት ጥላብኝ ነው እንደዚህ ነው ምናምን ብሎ አለቃቅሶ እዛው አድሬ ሊነጋጋ ሲል በቃ በስንት መከራ ለምኗቸው የዛ ሰዓት ስነቃ ያገኘሁትኝ ትልቁ ልጄ ቢያንስ 10 ዓመት ይሆነዋል። ባዶ እግሩን ነው፣ በቁምጣ ነው ያለው እና ባለቤቴ እና አንድ ጓደኛው ነው ያሉት አጠገቤ። በዛን በቃ ለምነው አባብሎ ብሎ እንትን ብሏቸው ወደ ቤት ይዘውኝ ተመለሱ። ቤተሰብን በሰላም ደረሰ እና ጤነኛ ሆንኩኝ። በቃ መኖር ጀመርኩ። ከዛ በኋላ ያንን ልጅስ ምን አይነት ልጅ ነው የምወልደው? በቃ ያን ሁላ ነገር አድርጌ ምን አይነት በቃ እንቅልፍ አጣሁ። ቻርጅ በቃ አልበላ ምን አይነት ልጅ ነው የምወልደው? ከዛ አሜን ሆስፒታል ነበር ክትትሌ እዛው ቦሌ ማለት ነው። ከዛን በቃ ኬዜን ስለሚያውቁ ልክ 15 ቀን ነው ምናምን ሲቀረኝ በቃ አሁን ደርሷልና ኦፕራሲዮን አድርገን ልጁን እናውጣው ሲሉ እንዴት ምጤ ሳይመጣ እንዴት ነው የምወልደው? ስለዚህ ጠብቄ ነው እኔ መውለድ የምፈልገው። ከዛ በቃ ሲያጨናንቁኝ ገባሁኝና ለቤት አከራዬ ነገርኳትኝ። እንደዚህ እያሉኝ ነው፣ ምጤ አልመጣም፣ ጤነኛ ነኝ እና ምጤ ሳይመጣ እንዴት ነው ቀደም የሚያወጡት ልጁን? በቃ መክፈል አልችልም፣ አቅሜ አይችልም በይና ዘውዲቱ ሆስፒታል ሪፈር አጽፊ አለችኝ። እሺ ብዬ ሄጄ መክፈል አልችልም አቅሜ ምናምን ብዬ ነገርኳቸውኝና ሪፈር ተጻፈልኝ። ሪፈሩን ሄጄ አስገባው። ቀኑን ጠብቆ በ42 ሳምንት ነው ሄድኩኝ። 4 ቀን ነው ያማጥኩት። እህቴ ያለች ባለቤት ያለ ጎረቤትም ምናምን ጥሩ ጊዜ ነው፣ ጥሩ ትሪት አድርገውኝ በ4ኛ ቀን ቆይቷልና ኦፕሬሽን ይደረግ ምናምን እየተባለ ምን አይነት ልጅ ደግሞ ወልዶ ጭንቀቱ ሊገለኝ ነው ከምጡ በላይ። ልጁ እንደዛ የተጠቀለለ በክርታስ የተወለደ ልጅ ተቀሽ ወይ ሰምተሽ በክርታስ የሚባል እንደዛው ተቋጠረ እንደዛው እንደ ኳስ ተንከባለለ ልጁ። ከዛ ምንድነው የወለደው እኔ እንኳን አላውቅም ነበር።
ከዛን ወዲያውኑ በምላጭ ልጁን ሰንጥቀው ውሃው እንዳለ ነው ያለበሰኝ። ልጁ በሰላም ከዛ ውስጥ ልጁን አወጡት። ጤነኛ ልጅ የተባረከ እግዚአብሔርን የሚፈራ ቆንጆ ሙሉ ጤነኛ ልጅ አቅፌ በሰላም ወደ ቤት የገባሁኝ። አውዬ አዲስ የተወለደ ልጅ እግዚአብሔር እንደሚፈራ እንደዛው እየኖረ አዲስ የተወለደ ልጅ የሚያምር ቆንጆ ጤነኛ ይባላል። ግን እግዚአብሔር የሚፈራ ማለት በቃ ከእድገቱን ከዛ በኋላ እኮ ያለውን ነገር ነው የምነግርሽ። ያው የእግዚአብሔር እጅ እንዳለበት በቃ ጤነኛ ልጅ ነው የወለድኩት። ወደ ቤት የገባው በእድገቱ ራሱ ምንም አይነት አላስቸገረኝም። በቃ ጥሩ ልጅ ነው። ኦኬ እንደዛ ይፈጠራል አሉ። ምን እንደሆነ አላወኩኝም። እኔ መጀመሪያ ነው በወሬ ደረጃ ነው ይበቃ። እንደፈራሹ ሳይሆን ጤነኛ ልጅ ወልደሽ በሰላም ወደ ቤትሽ ገባሽ። ሰላም ያቆም ነው። በሰላም ወደ ቤት የገባሁኝ። ከዛ እንደዛም በቃ የዛ ሰዓት እንደ ስለትም ምንም በቃ እኔ ከዚህ በኋላ እንደዚህ ካረክልኝ እኔ ከዚህ በኋላ መከላከያ ማሉትም የፈለከውን ብትሰጠኝ ናም ብለሽ የምትመዩ መሐላ ማላረለ እንደዛው እንዳጋጣሚ በአመቱ አረገዝኩኝና ያው እሱ እንኳን ከወለድኩ በኋላ በ7 ወሩ ላይ የልብ ኬዝ ተብሎ ታሞ ሞተብኝ። ሲሞት በቃ አሁን የሚበቃኝን የሴትነት ኃላፊነቴን ተወጥቻለሁኝ። ልጆቼም አድገውልኛል። ስለዚህ አሁን አራተኛው ልጅ ማለት ነው። በ7ኛ ወር እሱ ሞተ። ጥቁር አንበሳ ነው የሞተው። የልብ መሰንጠቅ ነበረበት። ከዛም በቃ እሱ ከሞተ በኋላ በቃ 4 ልጅ መውለድ ያለብኝ 4 ልጅ ወልጃለሁኝ። ይሄኛው እግዚአብሔር አላለለውም። ስለዚህ ለሌሎቹ ወጥቼ ስራ መስራት አለብኝ። የተሻለ እኔ በተሸከርኩበት እኔ ባሳለፍኩትን ነገር እነሱ ማሳለፍ የለባቸውም። ስለዚህ መስራት አለብኝ። ከዛን በቃ እሱም እንትን አላለም። የዛ ሰዓት ደግሞ ስራም ቀዝቅዞ ነበረ። ግጭት ምናምን እየበዛ መንገድ እየተከለከለ ነበር። ሚኒባስ የሌሊት ጉዞ ማለት ነው። ከዛን ምን ጀመርኩ መሰለሻው? እውቀቱ እንኳን የለኝም። የሱ ቤተሰብ የሱ ጓደኞች እቺ ሱራ የምትባል ባለሀብት ታውቂያታለሽ? አውሮፕላን ምናምን ጫት የምትነግድ በአውሮፕላን ነው የምትሰራው። የራሷ አውሮፕላን ምናምን ያለባት ሶማሌ ነች። ጫት በአውሮፕላን አላውቅም ሰምቼ እና በጫት ኤክስፖርት ምናምን በጣም ይሰራልና ከዛን ከየሷ ጓደኞች ምናምን ሲያወሩ ስለምሰማ ከዛን በቃ ጥሩ ስኬታማ በቃ ጥሩ መስራት ጀመርኩኝ። እንዳውም ሌላውን ስራ ተወና እሱ እኔም ማገዝ ጀመረ። ከዛን ትንሽ በቃ ልክ 8 ወር ምናምን ሊሆነን ሲል እቁብ መጣል ጀመርኩ። ከሱ ደብቄ በቃ የወጣውበትን አላማ ማሳየት አለብኝ ምናምን በሚለው ለተያስኩኝና መኪና በቀለጫቱ ማስመምጣት ማለት ሻርክ ነበር የሚፈልገን ሻርክ መኪና መግዛት አለብኝ። የጫት ስራው ትርፋማ ሲሆን ባልሽ ሹፍርናውን ትቶ ቢሮውን ዘግቶ ካንቺ ጋር ጫት ነጋዴ ሆነ። ያንን ያደረገው የሌሊት ጉዞ በአደጋ በመብዛቱ ተቋርጧል። አሁን ቆሟል። የሌሊት ጉዞ የለም። የዛ ሰዓትም እየተከለከለ ነበረ። በይበልጥ ደግሞ በቃ እየተዳከመ እየተደበቁ እየተጨናነቁ ነበር። የሆነ ሰዓት መጨረሻ ላይ ሙሉ ለሙሉ እንዳውም ይሄን ልክ ስጀምር ያኛውም እንዳጋጣሚ ተቋረጠ። ከዛም በቃ እኔ ማገዝ ጀመረ። እኔ ማገዝ ሲጀምር እኔ ደግሞ በቃ ሰርቼ መለወጥ ሰርቼ ማሳየት አለብኝ በሚለው ተደበቅኩኝና ስህተት ሰራው መሰለኝ። እኔ ማላቀም እቁብ መጣል ጀመርኩኝ እዛው አጠገባችን። እቁቡም ለምንድን ነው? ለመኪና ባለ እቁቡንም ተመካክረን እንደዚህ አንዳንድ ትልልቅ ሰዎችን ማማከሬ እቁቡ 400,000 ብር ነው። በዛ ሰዓት መኪና እስከ 1 ሚሊዮን ይሸጥ ነበረ። ከባንክ ጋር እያይዤ እገዛለሁ አልኩኝና ልክ እቁቡ ሲደርሰኝ ከዛን የሱ እህቴን ጠራኋትኝ። የሱ ቤተሰብ ጋር ደወልኩኝ። ያው ካሳንቺስ ናቸው። በቃ ይሄው ሰርቼ እንደዚህ ላረግ ነውና እናንተ ጋር ቡና አፍልታችሁ ጥሩን ሰርፕራይዝ እናርገው እንንገረው። ከእቁብ ቤት ብሩን አልወሰድኩም አልኳቸው። በቃ ደስ አላቸው። ከቤተሰቡ ጋር ጥሩ ግንኙነት ነው ያለኝ።
ቡና ፈሉ፣ ጠሩን፣ ቡና ጠጣን። እንግዲህ ያው ሚስትህ የጎብዛልሃለች እንኳን ደስ አለህ ያው አንተን ለማስደሰት መኪና ልትገዛ ቆብጥላ ሰርፕራይዝ ልታረግ ነውና በቃ ምናምን ሲሉት አንቺ በቃ ልብሱን የቀደደው ተናደደ። እንዴት ትደብቀኛለች ደግሞ በጣም ሰራ ስለነበረ በቃ ሌላም ብር አለ ማለት ነው እንጂ ይሄ ብቻ አይደለም እንዴት ትደብቀኛለች ምናምን ብሎ ቤቱን ቀወጠው። እኔም እህቴም ፈርቼ ይዣት የሄድኩትኝ ወይ ደስታ ነው ወይ ሀዘን ነው ከሁለት አንዱ ነበር የምጠብቀውና በቃ አበደብን። ከዛን ተመልሶ ቡናውም ቀረ ቀውጢ ሆነ። እኔና እህቴንን ተመልሶ ይዞ መጣና ወደ ቤት አስገባን። ከዛ በኋላ በቃ ረብሻ ተነሳ። ረብሻ ሲነሳ እንዴ ከዛ እኔም ቤተሰቦቼን ሰበሰብኩና እኔ እኮ ልጆቼን ለመቀየር ነው አልደበኩም። ብደብቅ ብሩን በራሴ ወይ ከቁቤት ራሴ በውስጥ ችግር የለውም። ይሄው ከቁቤት እኮ ብሩን አልወሰድኩኝም። ወሰርኩና አገናኘሁትኝ። እሱንም ተናገረው እንዴት ትደብቀኛለህ? ጎረቤት ሆነን ስንት ዓመት አብረን ኖረን ምናምን ከሱ ጋርም ትንሽ ተጋጨ። በቃ እኔም በቃ አልሰራም ብዬ ስራሽ እንዳዲስ ጀምሪ። እኔ እሱንም ብር አልፈለግም። በቃ ብርህንም ውሰድ። እኔ ከዚህ በኋላ ካንተ ጋር አልሰራም ብዬ ገባሁ። ከዛ የሚልኩልኝ ገበሬዎቹ ምናምን በሞራል የሆነ ቤት ተከራዩልኝ እዛ አካባቢ ማለት ነው። ከዛን ቁጥር 2 ብዬ ጀመርኩኝ። ከዛን ሰላም ጠፋ። እዛ ጋርም የነበሩ ከስተመሮች ወደ እኔ መምጣት ጀመሩ ምናምን። ከዛ ረብሻ ሆነ። በቃ ቤት ስንገባ በጣም ረብሻ ነው። ከዛም በቃ ቤተሰቦቼን ሰበሰብኩና በቃ አንድ ቤት እየኖራችሁ የሱ ጫት ቤት አንቺ መጀመሪያ የከፈትሽውን ቁጥር 1 ብለሽ ትተሽለት ወጥተሽ አንቺ ቁጥር 2 ከፈትሽ። የከስተመሮች እየለቀቁ ከቁጥር 1 ወደ ቁጥር 2 ይመጣሉ። ማታ በከስተመር ምክንያት አንድ ቤት ስታሉ ትጋጫላችሁ። ከስተመሬን ወሰድሽ፣ ከስተመሬን ወሰድክ። እንደዚህ አይነት ነገር መጣ። በቃ ጸብ ሆነ። ትልቁ የመጀመሪያ ልጄ በቃ ቤቱን ጥሎ ለካስ 4 ሰዓት 5 ሰዓት ነው ከምሽቱ ገመድ ይዝልሽና ከቤት ሮጦ ተነስቶ ይወጣል። ከዛም ቦሌ አደባባይ ላይ ፖሊስ ቆም ሲለው አልቆም ብሎ ምናምን መንገድ አዘግተው በመሳሪያ ተደቅኖ ምናምን በግድ በስንት መከራ የያዙትና ደብድበውት የት ነው የምትሄደው? በቃ ራሴ ላጠፋ። ለምን ራስህ የምታጠፋው? በቃ እናትና አባቴ ሊስማሙ አልቻሉም። የት ናቸው? እንደዚህ ደግሞ ያቁኛል አካባቢ ሰው፣ እሱንም እኔንም ያቁናል። ጣቢያው ምናምን ሰፈሩም በጣም ያቀላል። ከዛን እኔ በእግሬ ደግሞ በቃ እየዞርኩ እየፈለኩት ነውና ጣቢያ ሄደን ስናስመዘግብ ፖሊሶቹ እዛው ጣቢያ ይዘውት መጡ። ከዛን በቃ እኔም አለቀስኩኝ። ይቅርታ ተባብለን አስታርቀውት ከእንደገና ሁለተኛ እንደዚህ አይነት ነገር እንዳይሰራ አደራችሁን ብለው ለልጆቻቸው አታስቡም ወይ ተብሎ መክራውን ልጃችንን ይዘን በሰላም ወደ ቤት ገባን። ከዛም በቃ እኔ ቤተሰቤን ሰበሰብኩኝና በቃ እኔ ፍቺ እፈልጋለሁ። ምክንያቱም ሰርቼ ካልተለወጥኩ አሁንም ተለያይተን ደግሞ እኔ ሌላ ሱቅ የራሱን ሱቅ መስራት ስንችል በቃ ጸብ ሆነ። ስንገባ ማታ ሁሌ ረብሻ ነው፣ ጭቅጭቅ ነው። ስለዚህ በቃ መለያየት ፈልጋለሁ ብዬ ለቤተሰቦቼ ነገርኩኝ። ቤተሰብም በቃ እሺ ያለ። ሰሚት ፍርድ ቤት ክስ ጀመረን። እዛ እየተመላለስን እሱ ተነስቶ ድሬዳዋ ገባ ስራ። እቺ ሶማሊያዋ ከምልሽ ሴትዮ ጋር በአውሮፕላን ጫት ከየገጠሩ በመኪና እያቀረቡ ጥሩ ስራ መስራት ጀመረ። እኔም ጥሩ ስራ መስራት ጀመርኩኝ። ስኬታማ ሆንኩ። እሱ ጠቅልሎ እዛ ገባ። ልጆች እኔ ጋር ናቸው። ከዛ ስራዬን ወደ ሀገር ውስጥ አይደለም አከፋፍለው ወደ ኢምፖርት ኤክስፖርት መስራት ደረጃ እንደገና ምን ረዳኝ? በታማኝነት እንደዚህ ከአሜሪካን ከካናዳ ከምናምን እየመጡ
እንደዚህ ጫት የመኒዎች የተለያዩ እንትኖች በታማኝነት ለነሱ ዕቃ ገዛላቸዋለሁኝ። በደንብ ነበር የሚከፍሉኝ። አሽግላቸዋለሁኝ ማሸጊያዎች ምናምን ገዛሁኝ እና በጣም ከዚህኛው በላይ ያኛው ስኬታማ አደረገኝ። ከዛ ማየት ጀመርኩኝ፣ እንዴት ነው የሚላከው ምናምን ማጥናት ጀመርኩኝ። በዚህ አጋጣሚ አንድ ሰው ማዳጋስካር የሆነ ሰው ያገናኘኛል። የዛ ሀገር ዜጋ ነው። ንግድ ፍቃድ አለኝ ምናምን እና አብረን መስራት እንፈልጋለን ካምፓኒ አለኝ አለ። እርኩሽ ደግሞ ትምህርትም እስከ 4 እና እስከ 5 እስከ 6 ነው እንጂ ከዛ በላይ አልገፋውኝም። እንግሊዘኛ ቋንቋ በፍጹም አይታሰብም፣ ብዙም ፐርፌክት አይደለሁኝም። ከዛም በዛ አጋጣሚ ባስተርጓሚ ነው እንትን እምለው በቃ ይሄን ያህል 200 ኪሎ ላኪልኝ አለ። ንግድ ፍቃዱን ማተብ አድርጎ ንግድ ፍቃድ የኢምፖርት ኤክስፖርት አወጣው። ከዛን እሺ ዶላር ላክ ስለው አይ ባንቺ የመጀመሪያ ጊዜ ብትቸገሪ ነው፣ አንዴ ተቸገሪና ላኪልኝ፣ ካምፓኒ ነው አሜሪካም ካናዳም ምንም ተልክለት እዛ 1000 ኪሎ 1 ኪሎ 1000 ዶላር ነው። በቃ ሸጦ ያንን ብር ይልክልኝ። ከዛ በኋላ በሰፊው ልንሰራ ከነበርኩበት ቤት ወጣሁኝ። ሙሉ ግቢ ተከራየው፣ መጋዘን ያለው ምናምን በቃ ስኬት አመጣሁ። መስራት ጀመርኩ። እቃውን ደረሰው፣ ወሰደ፣ መጋዘን አስገባ፣ ቪዲዮ ቀርጾ በቪዲዮ አሳየኝ። ግን ምን ያስፈልጋል አለ ከእንግሊዝ ሀገር ደግሞ የሚገዛ ማሽን፣ ይሄ እነዚህ ማሸጊያዎች ማሽኖች ምናምን አሉና እሱን ለመግዛት 12000 ዶላር ያስፈልጋል። ይሄንን ላኪ። እቃውን ልክ ያለው እንግዲህ የሚበልጠውን ልክ ያለው አይደለ? አዎ የለኝም ብለው ምንም ብለው በቃ እንደዚህ ያለዛ ያለሱም አይላክም። በስምሽ ነው የሚሰራው። ማሸጊያውና ፓኬጇ ለሌላም ጊዜ ትሆናለች። 25000 ፍሬ ነው ምናምን የሚይዘው፣ ለብዙ ጊዜ ይጠቅመናል። ስለዚህ እሱን ግዢ ያለኝ እሺ ብዬ ከእንደገና አሜሪካና ካናዳ ማቃቸው ሰዎች ከነሱ ጋር ደወልኩኝና አንደኛ አሜሪካን ያለው 5000 ዶላር ካናዳ ያለው ደግሞ 7000 ዶላር ላከለት። በስልክም አገናኝቻቸው ማለት ነው። ከእንደገና ቀጣይ ለነሱ ሊልክላቸው እነሱም ስራው መስራት ስለሚፈልጉ አስተዋውቂያቸው ምናምን በደንብ እንደውም ያው ቋንቋም ስለሚችል ምናምን ከኔ በላይ ተረድተው እነሱም ደስተኛ ሆነው ወይ ማለት ሶማሌ ያለው ማዳጋስካር ያልሽው ሶማሊያዊ ነው አይደል? ሶማሊያዊ አይደለም፣ የማዳጋስካር ዜጋ ነው። ኦኬ እሺ። ካናዳ እና አሜሪካ ያሉት 5000 እና 7000 ዶላር የላኩለት ኢትዮጵያውያን ናቸው አብረውሽ ሊሰሩ የሚፈልጉ? ካናዳ አብረው መስራት የሚፈልጉ በቃ ስለኔ ጥንካሬ እዚህ ጋር ካናዳ ወይ ኢትዮጵያውያን ናቸው። ዜግነታቸው ሀበሻ ናቸው። ካናዳ ያለው ኤርትራውያን ነው። ወንድሙ ታናሽ ወንድሙ እዚህ ነው ያለው። ከሱ ጋር በደንብ እንገናኛለን። እሱ ነው ያገናኘኝ። ስራ ማብረን እንድንሰራ ለሱ እንድልክለት ታናሽ ወንድሙ ነው ያገናኘኝ። ይሄ አሜሪካን ደግሞ ያለው ይሰማሻል? ያው አዎ ይሰማኛል። አሜሪካ ያለው ኢትዮጵያ አሜሪካን ደግሞ ያለው አሜሪካን ኢትዮጵያዊ ነው ወይ? ምን አልሽ? ኢትዮጵያዊ ነው ሀበሻ ነው? አሜሪካን ያለው ኢትዮጵያዊ ነው። ኢትዮጵያዊ ነው ሀበሻ ነው? ሀበሻ ነው፣ ኢትዮጵያዊ ነው። እሺ አንቺ እና እሱ ደግሞ ጓደኛው ነው ያስተዋወቀኝና አለኛው። እሺ በቃ ከሱ ጋር ለመስራት በቋሚነት ኤክስፖርቱን ለመስራት ብዬ እኮ አውጥቼ ዶላር አካውንት ሁሉ ነገር ከፍቼ በቃ እኔ ተዘጋጅቻለሁ። ሄለን መንግስት ፍቃድ ሰጥቶሻል ጫት ኤክስፖርት እንድታደርጊ? መንግስት ላይሰንስ ሰጥቶሻል ማለት ነው? አዎ መንግስት ላይሰንስ ሰጥቶሻል ማለት ነው። እሺ ቀጥይማ፣ እየሰማንሽ ነው። ከዛን ብሩ 12000 ዶላር ከተላከለት በኋላ ከዛ በኋላ ስልኩን ዘጋ ብሎ ካረኝ
በዛ ላይ በመጀመሪያም ሰው ተርጉሙልኝ እያልኩ ምናምን ነው። በዛ ላይ ቀጥታ አላወራው አንረዳዳ። ያው ድክመቴንም ብቻዬንም መኖሬንም አወቀ። ከእንደገና ደግሞ ነግሬዋለሁኝ ባስተርጓሚ እባክህን ይሄ የመጨረሻ ህይወቴ ይበላሽ፣ ልጆቼ ይበተናሉ፣ ብዙ ነገር ለምታበላሽብኝ አደራህን እባክህን ብዬ ህይወት ታሪኬን ሁላ ነግሬው ባስተርጓሚ በደንብ እንሰራለን፣ በደንብ ይቻለ እንሰራለን ምናምን ብሎ ያው ስራውን በዛ ያመንኩት ስራው በዛ መልክ ስለሚሰራ ነው። ከዛን በቃ ብሎክ አደረገኝ። እጄ ላይ አንድ ብር የለም። ያው የቤት ተከራይቼ የሚኖረው ደግሞ በቃ ይሽጣል ሲባል በቃ እኔ ገዛዋለሁኝ 12 ሚሊዮን ነው ሲባል በቃ እኔ ገዛዋለሁ ብያት፣ ሴትዮዋም ታውቃለች መጋዘንም እቃም ሙሉም ስለነበረ በቃ ግማሹን በዚህ ወር ሰጥሻለሁ ግማሹን በሚቀጥለው ሰጥሻለሁ ብያት ከሷ ጋርም ተነጋገርንልሽ። በዛም በቃ ምን ብል ብፈርጥ ብጮህ ምናምን ምን ብል ምንም ነገር በዛ ላይ ስለ ህግ አይደለም ስለ ትምህርት አይደለም እንዳልኩሽ ነው የስራው ድፍረቱ ነው እንጂ ምንም እውቀቱ የለኝም። ኮየፈቼ እሱ የተመዘገበው ነበር 95 ላይ እና ኮየፈቼ ኮንዶሚኒየም ወጥቶልናል። በፊት ከሱሪና እሱ ከመገናኘታችን በፊት ነው ቤቱ የወጣው የተመዘገበው 90ዎቹ። ከዛን እሱን አሰርቶ በቃ እሱን ሰጠን ከነ ልጆቹ እንድኖር ማለት ነው። ከዛም ከቦሌ ሚካኤል ላይ ተዳከምኩኝ። አይምሮዬም ደግሞ እንዳልሽው በሽታዬ በእጥፍ ጨመረብኝ። በቃ ምንም ሊያሰራኝ አልቻለም። አስፋልት ላይ ወድቃለሁኝ፣ እሳት ላይ ወድቃለሁ፣ መኪና ስር ወድቃለሁኝ። በቃ ስራውን መስራት አልቻልኩም። ከእንደገና ደግሞ በቃ መርሳት ጀመርኩ። በጣም በወደኩ ሰዓት ይሄ ጭንቅላቴ የሚናጋው ነገር ከፍተኛ ወደ መርሳት ነገር አምጥቶብኛል። በቃ ረጅም ሰዓት አላስታውስም። ማጋ ነበር ያለኝ ምንም ላስታውስ አልችልም። በቃ መረጋጋት አለብኝ አልኩኝ። ኮየፈቼ እዛ ኮንዶሚኒየም ጠቅልዬ ልጆቹን ይዤ 2014 ላይ እዛ ገባሁ። ይሄ 2013 ነው። በቃ ተበልቼ ምናምን በቃ ዜሮ ሆንኩኝ። ትምህርታቸውን ሲጨርሱ ዛሚ ይማሩት የነበረው ቦሌ ሚካኤል አየር እንትን ቆንጆ ትምህርት ቤት ነው። ብሪጅስቴስ ቆንጆ ትምህርት ቤት ነበረ። ለ10 ወር 80 ሺህ ብር ነው የሚከፈለው እዛ። ከዛም ትቼ ነው የምከፍለው። ከዛም በቃ መጣኋቸውኝና ኮየፈቼ ከዛን አንደኛውን የግል አስገባው። ትልቁ ደግሞ በቃ እማዬ አንቺ ማገዝ አለብኝ ብሎ ሞተር መንዳት ጀመረ። ከዛን እዛው ኮዬ ሆኜ በቃ የግዴታ ከአባትየውም ጋር ይሄዳል ምናምን ይጠይቀናል። አንዳንዴም ብር ይልካል። ያው እንደ ስራም እንደተበላሸብኝ ምናምን አውቋል። ከስ የተለያዩ ጠበቃዎች ሳማከር ቅድሚያ ክፍያ አለ። ግማሹ 5 ሚሊዮን ብር ይለኛል፣ ግማሹ 10 ሚሊዮን ብር ይላል። የመጨረሻ ትንሽ የጠየቀኝ እንደውም አንደኛው 4 ሚሊዮን ብር ነው። እሱንም ቅድመ ክፍያ 2 ሚሊዮን ብር ይፈልጋል። በቃ ይሄንን ማሰብ አልቻልኩኝም። በምን አቅሜ ነው በቃ እዛ ኮዬ ገባሁኝና ሻይ ቡና ምንም ሳትሆን እንደ ስትሮክ ነገር ነው መሰለኝ መታት ነው። በ15 ቀን ውስጥ እዚህ ህይወቷ አለፈ። እዚህ ሞተችብኝ። ከዛ ያው ትንሽ የቆየ ህዝብ ትንሽ ተደናገጠ። እኔም ለሰፈሩም እንግዳ ነኝ። ቤተሰብም በቃ ያው አንቺን ብላን የመጣችውና አንቺ ጋር አንቺ ጋር እስከሞተች ሬሳ አንወስድም እዛው ይቀበራሉኝ። ቤተሰብ ጋር ያለበት መጣ። እዛው ብቻ አገዙኝና ተቀበረች። እዛው 7 ቀን
ሙሉ ፎቁም እግዚአብሔር ይስጣቸው። 7ቱንም ቀን እድር የለኝ ማህበር የለኝ አልታወቅ እዛ ሰፈር 7ቱንም ቀን ጎረቤቶቼ በቃ አገዙኝ። ሙሉን ስራ እነሱ እየሰሩልኝ ሀዘኑን 7 ቀን ጨረስኩኝ። እነሱን ሀዘንተኞቼን ሸኘው። የልጆቼም አባት ያው መጣ ገባ ማለት ጀመረ። ከዛም በቃ ስራውን መስራት ጀመርኩኝ፣ መንቀሳቀስ ጀመርኩ። በቃ ሻይ ቡና ምናምን እዚህ ጋር ያለውን ስለ ሚሊየን ስለምናምን በቃ ካይምሬ አወጣሁኝ። በቃ ተስተካከል ወይ አንድ ሰው አቅም የለኝም ልጆች ደግሞ በቃ እኔ መኖር አለብኝ በሚለው ወሰንኩኝ። ሞቀልኝ። በቃ ስራ በደንብ ጀመርኩኝ ኮዬ ላይ። ለካ በአንድ ቀን ስህተት ደግሞ ድጋሚ ቅሪቶኛል ሳላቅ። አሁንም ጫት ነው ስራ የጀመርሽ? አይ በቃ ሻይ ቡናም ቁርስም ጀመርኩኝ። ምሳም ከጎኑ አረኩኝ። ከጎኑ ደግሞ ከፍዬ የተወሰነ ጫትም እያመጣሁኝ መሸጥ ጀመርኩኝ እና በቃ ተቋቋምኩ፣ ተነሳው ድጋሚ በአንድ ቀን ስትይ። ከዛም በዚህ አጋጣሚ ለካ የዛኔ ሀዘኑ ጊዜ በአንድ ቀን ስትይ ቅሪቶን በእናትሽ ሞት ሊያጽናናሽ መጥቶ በዛው አብራችሁ ተኛችሁ። ከተለያያችሁ ስንት ጊዜ ሆናችሁ? ሰውዬ ለእናትሽ ሀዘን ሊያጽናናሽ መጥቶ በዛው አብራችሁ ተኝታችሁ ነው ቅሪት የተፈጠረው? ያው ይጠይቀኛል፣ እንጠያይቃለን እኮ ይመጣል፣ ልጆቹን ያያል፣ ይሄዳል። እንደዚህ ያው ጸብም እንደዚህ እርር ያለ ጸብም ስላልነበረ ፊርማማ ቀደናል እኮ። ፊርማ ቀደዳችሁ፣ ባልሽ አይደለም ባዳ ነው። በቃ ቀደዳችሁ፣ ባልሽ አይደለም። ከዛን እኔ ማርገዜን አላውቅም። ከዛን ያው መለያየቱን እኔም አጽድቄዋለሁኝ፣ ግን ማርገዜን አላወኩልሽም። በዚህ አጋጣሚ እሱም በቃ ያው አልፈልግም፣ እኔ የራስህን ኑሮ ኑር፣ አግባ፣ የራስህን ህይወት ኑር። እኔ አሁን ይሄን ነገር በቃ ሰርቼም ለምኝም ምን ብዬም አስመልሼ እኔ ለልጆቼ መሰረት ነው ማስያዝ የምፈልገው። ስለዚህ አሁን ስራማ ቁሚ ኑሪም ሲለኝ እኔ ከዚህ በኋላ አልኖርም። አንዴ ጀምሬያለሁኝ፣ ዋጋ የከፈልኩበትን በጣም የደከምኩበትን ስንት የተዋረድኩበትን ነገር ነው ያጣሁት። ስለዚህ እኔ መኖር በቃ ይሄን ነገር ማስመለስ አለብኝ። ስለዚህ እኔ ካንተ ጋር መኖር አልችልም። የራስህን አግባና በቃ የራስህን ህይወት ኑር ብለን ተስማምተን ድጋሜ እሱ ከሄደ በኋላ ነው እርጉዝ መሆኔን ያወቅኩት። እሱም ሄደ፣ አገባ። በቃ የራሴ ጥፋት ነው፣ የመጣውን ነገር እካፈላለሁኝ። ስራዬም ቆንጆ ሆኖ መስራት ጀመርኩ። ስሰራ ትንሽ ምንድነው የሚያስቸግረኝ እቺ በቃ ፕሊፕሲዋ ነች። ከዛን ቤጂንግ ሆስፒታል በፕሊፕሲ የተነሳ ሆስፒታሉ እዛ መታከም ጀመርኩኝ። ልክ 6ኛ ወር ላይ ሽንቷ ፈሰሰኝ። በጣም ከስራ ብዛት ማለት ነው። ከዛ በፊት ዶክተሮቹ ስራ ቁሚ ብለውኛል። ሽንቷ ሲፈሰኝ ተነስቼ ሄድኩኝ። ስሄድ በቃ ካሁን በኋላ ማውጣት የለብሽም ተኝ ተባልኩ። ልክ 3 ወር ከ15 ቀን የተኛሁትኝ። ከዛ በኋላ 3 ወር ከ15 ቀን ያው ሰራተኞች ምናምን ይሰራሉ፣ የቻሉትን ይሞክራሉ። ደብረ ዘይት ነው የምትኖረው። እሷ መጣች፣ ልጆቹን ያዘችልኝ። 3 ወር ከ15 ቀን ተኛሁኝና በሰላም ያው ቀኔን ጠብቄ በሰላም ሴት ልጅ ተገላገልኩ። ከዛ ወደ ቤት የገባሁ 15 ቀን ከሞላኝ በኋላ ቀጥታ ወደ ስራ ገባሁኝ። ከዛ ሱቆቹ ምናምን እዳ በጣም ተጠራቅሞብኛል። ይሄን ከማረጌ በፊት ግን እሱ ምንድነው ያደረገኝ? ቤቱን አሽጦኛል። በቃ ስራ የለኝም ስራ ምናምን ብሎ ካሰሰኝ። ሲከሰኝ በቃ እኔም ጭቅጭቁ ምኑም ከእንደገና 24 ሰዓት ቢዚም እያደረገኝ ስለነበረ በዚህ ማለት እርጉዞኝ ነው ቤቱ የተሸጠው። ቤቱን ተሸጠ፣ እሱ ግማሹን ወሰደ። ቤቱ ገዝቶ ስራ እንዴት ይሸጣል? ኮንዶሚኒየም ነው። በመቼ የገዛችሁት ኮንዶሚኒየም? እጣ እሱ ሳንጋባ በፊት የተመዘገበው ነበረ። የማን ነበር ኮንዶሚኒየሙ? እና
አንቺ የቀበሌ ቤት አይደል 24 ሺህ ብር ሸጥሽውና እናትሽን ያሳከምሽው ከመጋባታችሁ በፊት አይደለም። ተመዝግቦ እኮ የምልሽ አሁን ቤቱ እኮ ታውቃለህ የደረሰው እኮ መቼ መሰለሽ? አሁን አራተኛ ልጅ ቦሌ እያለን እኮ ነው ቤቱ የወጣው። ቤቱ ወጥቶ ተሰርቶ አስቀምጦታል። የሱ ቤት ነው። ከዛ አንቺ ተካፈልሽ። በቃ አካፈለኝ። አዎ ኦኬ። ባል ስለሆነ 50-50 ተካፈላችሁ። 2.3 ተሸጠ። 1.1 ከምናምን ተካፈልን። እሱ ስራውን ጀመረ እና አቋርጦ መጥቶ በቃ እሱ ትዳሩን መስሩት ምናምን በሰላም መኖር ጀመረ። ልጆቹ እኔ ጋ ናቸው ያሉት። ከዛን እንዳጋጣሚ እኔ አሁንም ከመበላት ወደ ኋላ አላልኩኝም። ጅቡቲ የሚሰሩ ሹፌሮች መኪና ከዛ እየመጣ ይሸጥ ነበረ። በጣም እዚህ ማለት ነው በጣም ርካሽ ነው። በ800 በ500 ምናምን ቆንጆ ቆንጆ መኪናዎች ይገዛሉ ጅቡቲ ላይ እና እዚህ ይሸጣል። በቃ ወልጄ እስከምነሳ ድረስ አምጣልኝ ብዬው አንድ አፋር ሰውዬ አለ መኪና እያመጣ ነው እዚህ የሚሸጠው። ከዛን ብር ሰጥቼው እሱም በዛው ይዞብኝ ነው የጠፋው። ምን እንዲገዛልሽ ብር ሰጠሽው? መኪና ከዛ እያመጣ 100,000 200,000 እያተረፍኩኝ እዚህ ልሸጠው። መኪና እንዲገዛልሽ ስንት ሰጠሽ? መኪና ወይስ ያቺን ባሪ 500,000 ብር ሰጠው። 800 መኪናው 800,000 ብር የሚሸጠው በቃ በዛው ይዞ ብሩ 500,000 ብር የሰጠነው ጠፋ ሰውየው። ከዛም በሽማግሌ ምናምን ቢጠበቅ ቢለመን ችግር ደርሶብኝ ነው ስራ አቁሜያለሁኝ። በአሁኑ ሰዓት እኔ ራሴ ረሃብ ላይ ነው ያለሁትኝ። ማንም ቢደውልለት አንቺ እንኳን ቢደውልለት አይከደም ሰውየው። ግን ስራ ላይ አይደለሁም። በቃ ችግር ደረሰብኝና ብሩን አጠፋሁትኝ። በቃ ስራ ሲጀምር ሲስተካከል ብሩን አምጥቼ እከፍላለሁ። እኔ አልከደም፣ ሙስሊም ነኝ፣ እኔ አልከደም። ግን አሁን በአሁኑ ሰዓት የምበላው ምግብ እንኳን የለኝም። አፉ በሉኝ እና የሚለው በቃ ይሄን ሰውዬ ምን አድርገዋለሁ? በዚህ ላይ እርጉዝ ነኝ። በዚህ ላይ ደግሞ የራሴ በሱን ባሰብ ቁጥር ራሴን እያጣው ነው፣ እየሞትኩ ነው። ግዴታ በሰላም መገላገል ነው ያለብኝ። ብቻ ወልጄም በሰላም ወደ ቤቴ ገባሁኝ። በኪራይ ቤት ነው ከዛ በኋላ ያለሁትኝ። ስወጣ ግን ከሆስፒታል ምን ጠበቀኝ? የሰራተኞች ደሞዝ፣ የቤት ኪራዮቹ አንድ ሱቁ 30 ሺህ ብር ነው በወር። እንግዲህ ተኝቼ 3 ወር ከ15 ቀን እዛ ተኛሁኝ። 15 ቀን ቤት ገባሁኝ። 4 ወር እንደገና 4 ወር ሰራተኛ ምናምን ብቻ በቃ በዕዳ እንደገና መሸጥ ያልቻሉት ምናምን ብቻ ሱቅ ውስጥ ምናምን በየሰፈሩ የውሃ መኪና ምናምን በደንብ ገበያ ስለ ሆስፒታል ሆኜም ባለመደብርም አይከለከልም። መኪናዎችም እያመጡ ውሃ ያወርዳሉ። ገበሬም የሚያስፈልገውን ነገር ስትወጣ ትከፍላለች። እኛ እንዴት አሁን እናቆምባታለን እያለ ይልካል እየጻፉ። እኔ የማውቀው ነገር የለም። በቃ ተርምስምስ ብሏል። 8 ወር 7 ወር ልጅቷ እስከሚሆናት ድረስ በቃ እንደምንም እኔ በቃ ያችን አመት ትምህርት እንዳይቋረጥባቸው በቃ እስከ ትምህርቱ እስከሚዘጋ ነው እንጂ በቃ ለበለዚያ እህቴ ጋር አስቀምጬ በቃ ተረጋግቼ ይሄን ነገር ክስ ልጀምር እና ጉዳይን ላስፈጽም እንጂ ምንም በዚህ ሰርቼ ያንን ነገር ሲጀምር ያን ሁሉ ብር አጥቼ እዚህ ጋር 10 እና 5 መልቀሙ ከብዶኛል። ግን እንደዛም ሆኖ በቃ ከበረኝ። ወደ ራሴ ወደ አይምሮዬ ወደ ስራዬ ሞራሌ ሞተ። በዚህ ላይ ህፃን ልጅ አለች ቤት ውስጥ፣ ልጆቹ አሉ ትምህርት ቤት፣ ትራንስፖርት አለ ምናምን ብቻ በቃ ወደ ራሴ መመለስ በፍጹም የማይታሰብ ሆነ። ያ ሲበላሽ ደግሞ ጤንነቴ በእጥፍ አጥቶኝ በቃ እህቴ ጋር ደወልኩላት። በቃ እኔ ከኔ አሙኛል አቅቶኛል ላልኳትኝ ወዲያውም መጣች። ልጆቹን ሰብስባ ወደ ደብረ ዘይት ይዛ ሄደች። ሰው ላካች። እቃ ምናምን ምንም ነገር አልፈልግም። እሷ ብቻ ከዛ ቤት ውስጥ ዛሹ ነብሷ ይቀጥል ተናገረችኝ። ላንቺ መውደቅ መነሳት ብርቅሽ አይደለም፣ ህይወትሽን ብቻ አትርፊ። እቺ የከበደችሽን ጊዜ ነይ ቁጭ በይና አሳልፊ። ነገ በአዲስ ትነሻለሽ እባክሽን ብላ ሽማግሌዎች ላከች። ይዘውኝ እቃውን ግማሹን ሰፈር ውስጥ ግማሹን
ቃሊቲ ሶፋ ምናምን የቤት ዕቃ ደግሞ በጣም ብዙ ነበር የነበረ በየቦታው ብቻ በታተምኩትኝና እኔም በትራንስፖርት ይዘውኝ ወደ ቤት መጣሁ ደብረ ዘይት በቃ አረፍኩ ቁጭ አልኩ። ከዛ አባትዬን አናገርኩትኝ እንግዲህ እስካሁን ድረስ እኔ ብር ማምጣ መሽሩፍራት ምናምን ብዬ አላውቅም፣ ግን እችን ዓመት አንድ ነገር እስከማስተካከል እነዚህ ልጆች ሁለቱ ትምህርታቸው እንዳይቋረጥ መፍትሄ አምጣ አልኩትኝ። እሺ አለ፣ ወሰደ። እናትና አባቱ ጋር ትምህርት ቤት አስገባቸው። በደንብ እየተንከባከባቸው ሁለቱን ያዘልኝ። እዚህ የተወሰነ ብር ይልክልናል ሲስተር ጋር በሰላም መኖር ጀመርኩኝ። እንደ አጋጣሚ ቤት ውስጥ እንደ ሀዘን በቃ ሰፈርተኛ ምናምን እንደ ሀዘን ነው የመጣ ይደረሰና አይዞሽም የሚል አለ ምናምን። ብቻ በዚህ አጋጣሚ አንድ ጠበቃም እንደዚህ ቤት ሲስተር ጋር ሲመጣ እንደዚህ እኮ ችግር ደርሶብኛል እስኪ አሳይኝ ሲለኝ አሳየሁትኝ ዶክሜንቱን። ከዛን እንዴ እኮ ብርሽ ማለት ነው አልተከለከልሽም፣ በቃ ይሄን ነገር ሌላ ምንም አላደርግልሽም፣ ይሄ ነገር ግን እኔ ነኝ የምጨርስልሽ አለ። ወሰደ ጻፈው ማዳጋስካር ኤምባሲ አስገባት። በቃ ትንሽ ጊዜ ጠብቀን ብለው አጋጣሚ ማዳጋስካር ላይ ደግሞ ከባድ ጦርነት ነበር። መንግስት ትንሽ ውጊያ ላይ ነበር። መንግስት ተቀይሯል። ትንሽ ጊዜ ጠብቀን አሉት። መንግስት ወረደ። ሌላ አዲስ መንግስት መጣ። እንዳለ በአጠቃላይ ያሉት አምባሳደሮች ምናምን ጉዳዩን ያዙት። እንዳለ ሙሉ ኤምባሲ ተቀየረ። ከዛ ድጋሚ ሌላ አምባሳደር ሲመጣ አሁንም በአዲስ ዶክሜንት ተጻፈ ምናምን ማስረጃውን ድጋሚ ይዞ ጠበቃው ሄደን የዛሬ 3 ወር ማለት ነው ተጠራው። ሄድኩኝ። እውነት በቃ አምባሳደሯ እጅግ በጣም ነው ያዘነችው። አሳየዋትኝ እንደኛ ሀገር ወንጀል ነው ጫት አይገባም፣ ይሄው በህጋዊ ነው ላኩትኝ፣ ይሄውና ማስረጃ ይሄው ለኢትዮጵያ ኤርላይንስ ኢሜል አድርጓል። ያመንኩት ደግሞ በዛ ነው። ካምፓኒ ነው ኢሊ ስላት እንዳጋጣሚ ካምፓኒውን ስታየው የምታውቀው ነው። ጎግል ላይ ስትገባ ድርጅቱ ኤንጂኦ ነው፣ ትልቅ ካምፓኒ ነው፣ ኦንላይን ነው እየሰራ ነው ያለው። ኢቨን እስካሁን ድረስ እንኳን ጎግል ላይ ያለው መጀመሪያ ከሰውየው ጋር የምንጻጻፍበት ስልክ ቁጥር ነው ያለው፣ እየሰራ ነው ያለው። ስለዚህ አሁን ይሄ ሰውዬ በ3 ነገር ነው የሚከሰሰው። አንደኛ በክደት፣ ሁለተኛ እኛ ሀገር ላይ ጫት እዚህ እናንተ ፍቃድ አላችሁ፣ እኛ ሀገር ግን እንደ ድራግ ነው፣ ወንጀል ነው። ሶስተኛ ደግሞ በኤንጂኦ ድርጅት ይሄን ነገር ማስደረጉ ብርሽንም ከፍሎ 25 ዓመት ያሳስረዋል። ስለዚህ እንድታሰር ትፈልጋለሽ? እኔ ቢታሰርልኝ ምን አጋለሁ? እኔ በቃ ለራሴ በጣም ብዙ ችግር ደርሶብኛል እንደሰማሽው ነው። ስለዚህ መፍትሄ አድርጊልኝ ስላት እዛ ሀገር ላይ ያሬድ የሚባል ኢትዮጵያውያን ሽማግሌ አድርጎ ሄዶ አናግሮ ብሬን በአስቸኳይ እንዲከፍለኝ በሽምግልና ነገር ያለ አበሻ አገናኙ። ከዛን ሽማግሌው ሄዳ አናገረው መሰለኝ 15 ቀን ነው ወደ 1 ወር ጠብቆ በቃ ሄለን አልቻልኩኝም። ስለዚህ በቃ እነሱ እንደዚህ ናቸው፣ ሰው ብር ይበላሉ፣ ሰው ብር ይከዳሉ፣ ከሰሽ በቃ ብሎ ድጋሚ መልስ ሰጠኝ። አሁን ጠበቃዬም ከእንደገና ኢንተርናሽናል ሰርቲፊኬት ያለው ጠበቃ ፈልጎ አገኘ። ሲያማክረው እንደዚህ ተቸግራለች ምናምን ብሎ ያለውን ችግር በሙሉ ዘርዝሮ ሲነግረው በቃ ይሄ ግማሽ ድረስ ደርሳችኋል፣ ስለዚህ ወንጀሉን ካስፈጸምኩ በኋላ ብሩን ከዛ ላይ ተሰጡኛላችሁ። አሁን እቺ ልጅ ምን ብዬስ ብር ጠይቃታለሁ? እንዳውም በኢትዮጵያዊነት መርዳት ነው ያለብኝ ብሎ ከእንደገና ሙሉ ዶክሜንት ምናምን ለሱ ተሰጥቶት አሁን የውጭ ጉዳይ ሚኒስቴር ቀጠሮ ይዘናል። ትላንትና ነበር ቀጠሮ። ሰውየውን ጠርቶት ለኔ ወረቀት ይሰጥሻል፣ በር ላይ ስትገቢ ከውስጥ ነው የሚሰጠሽ። ራሱ የጠበቃው እዛ ውጭ ጉዳይ ሚኒስቴር ግቢ ውስጥ ቢሮ አለው አሉ። ከዛን አሁን ለትላንትና ነው የገቡት። መቼ እንደተቀጠረ አልተነገረኝም፣ እየጠበቅኩኝ ነው። እና እዚህ ደረጃ ደርሻለሁኝ። እንደሚከፈልም ምንም ያው ኤምባሲዎቹም አስረድተውኛል። በቃ እስካሁንም የቆየሽው አንቺ ነሽ፣ እንዳውም የቆየሁበት እንዳውም እስካሁን ለምን ቆየሽ ተብዬ ቤልጂንግ የተከታተልኩበት የ2 ዓመት የ3 ዓመት የአእምሮ ሕክምና ወረቀት ነበረኝ። እነሱ ናቸው ትብብር የጻፉልኝ። እባካቸው እርዷት ተብሎ ደብዳቤ ሰጥተውኛል ሆስፒታሉ። እሱንም ስላዩ በቃ ችግር የለውም ብሩ ይከፈልሻል፣ በቃ በርችና ያዢ ብለው አሁን ኤምባሲውም ወረቀት ሊጽፍልኝ ነው ማተም መጥቶ ማለት ነው ለውጭ ጉዳይ ሚኒስቴሩ። እና የሁለተኛው ጠበቃው ጥሩ ይመስለኛል። እንግዲህ አሁን የመጀመሪያ ቀጠሮ ብሩ ይመለስልኛል ብለሽ ተስፋ ታደርጊያለሽ? አምባሳደሯም
አንደኛ ያው በህጋዊ መንገድ ነው የላኩለት። ሁለተኛም ያው የኢትዮጵያ አየር መንገድ ብቻ ያው ማስረጃዎች አሉኝ፣ ለቤት ልኬላታለሁኝ። ማስረጃዎች አሉ፣ ግን ይመለሳል ብዬ እስከዛሬም እኮ ጥፋቴ በቃ አንደኛ ያው ከእውቀት ነፃ መሆን ያለ መማሬ ምናምን ከእንደገና ብቻ የሚያግዝሽ የለም ምናምን እስካሁንም ዝም ማለት መሰለኝ እኮ ዋጋ ያስከፈለኝ ሀብዬ እንጂ እስካሁን በየርንባቸው እንትኖች እስካሁን ድረስ እንደውም ለመቆየሽ ሁሉ ብር ስንት ይመለስልሻል አለሽ ጠበቃው? ስንት ይመለስልሻል አለሽ ጠበቃው? አይ በአጠቃላይ 252,000 ዶላር ነው። 252,000 ዶላር ነው አንቺ የሰጠሽው ለማዳስካሩ? በዛ ስለዚህ ተገበያየ ነው 252,000 ዶላር ነው የሰጠሽው ለማዳስካሩ? በቃ የላኩለትኝ 240,000 ዶላር እቃው ሲገመት ከአሜሪካና ካናዳ ተላከው ገመት ወዲያ በእቃው 240,000 ዶላር ከዛ 12,000 ዶላር ደግሞ 5,000 ከካናዳ 7,000 ከአሜሪካ ኢን ቶታል 252,000 ዶላር ነው የበላሽ። አዎ ማሪ አዎ አሁን ባለው ምንዛሬ ወደ 50 ሚሊዮን ማለት ነው። አዎ ማሪ አዎ የዛሬ ስንት ዓመት ነው? በዛን ሰዓት ምንዛሬ ስንት ነበር? 52 ብር ነበር። የዛሬ ስንት ዓመት ነው እሱ? 2013 መጨረሻ ላይ ነው። የዛሬ 5 ዓመት። አዎ በዶላር ከመለሰልሽ አሁን በጣም ሀብታም ትሆኛለሽ። 50 ሚሊዮን ብር እግዚአብሔር እንግዲህ ልፋቴን ድካሜን ቆጥሮ እግዚአብሔር ለዛ ያብቃኝ ብዬ አስባለሁ። ጸሎቴም እሱ ነው። የልጆቼ አምላክ እንደዚህ ዋጋ የከፈልኩላቸው ልጆች አሜሪካ ያለው ኢትዮጵያዊና ካናዳ ያለው ኤርትራ ብራችንን ክፈያላሉሽ? አስበላሽን ክፈያላሉሽም? ትንሽ አሜሪካን ያለው ሰውዬ እዚህ ያለው ልጅ ቼክ ሰጥቼው ነበረ። ለሁለቱም በር ቼክ ሰጥቻቸው ነበረ። እዚህ አሁንና ከአሜሪካን ያለው እዚህ ያለው ቼክ ስለሰጠሁት እሱ በጣም አስቸገረኝ። የተወሰነ ብር ከፈልኩኝ፣ በጣም ዋጋ አስከፈለኝ። ከዛ ካናዳ ያሉት ግን በቃ እንደው እቺ ልጅ ሰው ትሆናለች ወይ እንደው እግዚአብሔር ያክብረው። አንድ ቀን ነገሮች ሲስተካከሉ እንደው በህዝብ በአደባባይ ላመሰግነው የምወደው ልጅ ካናዳ መጥቶ አይቶኝ አይዞሽ በቃ አንቺ ጀግና ነሽ ነገ ሌላ ቀን ነው ራስሽን ጠብቂ ብሎ ጭራሽ 2,000 ዶላር ሰጥቶኝ ሄደ። ኤርትራዊው ማለት ነው። አዎ ኤርትራዊው ሲመርሽ ኢትዮጵያዊ አልምርም ማለት መጥቶ ቤቴን አጠነ። ኢትዮጵያዊም ለካ እንደምከፍል አያውቅምና እዚህ ጋር ግን ያገናኘን ልጅ ለሱ በራሱ ስም ቼክ ጽፌ ሰጥቼዋለሁ እና ቼኩን ሁላ ሊያስመታብኝ ባንክ ይዞ ሄደ። ከባንክ ጋር ደግሞ ጥሩ ግንኙነት ነበረኝ በወቅቱ። እስከፈለኩት ብር እንኳን ሳልፈርም ነበር። በቃ በጣም ጥሩ ግንኙነት ነው ያለኝ፣ ያበረታቱኛል ምናምን እና እባካችሁን ብለው በቃ ባንኩ ነው 3-4 ጊዜ ለምኖ የመለሰው። እቺ ልጅ ጎበዝ ነች፣ ብቻዋን እንደዚህ እየለፋች ነው፣ ይሄው ችግር ደርሶባታል። ስለዚህ ብሎ በቃ ማናጀሩ ለምኖት ምናምን አልኛ በቃ ሊመታ አልፈለገም፣ አቃተው። ከዛም ከስር የተወሰነ ብር ሰጥቼዋለሁ። ከዛ መጨረሻ ላይ እንዳጋጣሚ አሜሪካን ያለው መጨረሻ ላይ ሲብስብኝ ነገርኩትኝ፣ እባክህ እንደዚህ ይሆኛለሁ ያው ታውቃለህ ሁሉ ነገር ተረድተኛልና ብሩን ያው ይሄን ያህል ብር ቀርቶብኛል ቀስ እያልኩ ልክፈል ብዬ ስለው እንዴ እኔ እኮ ብሩ ትቼልሻለሁኝ አለኝ። ለምን እንደምትከፊው እና ይሄን ያህል ብር አልደረሰም ምን ያልደረሰኝም ለምን እንደምትከፊው ታፕሲ ለማኛ ትንሿ ለምን እንደምትከፊው እንዳትከፊ ካሁን በኋላ ብሎ እሱም አፈዋለኝ። ወደ ስራሽ ስትመለሽ አብረሽ መስራት ስለምፈልግ አንቺ ጎበዝ ጠንካራ ልጅ ነሽ፣ ስለዚህ በቃ በርቺ፣ ይሄን ጊዜ አሳልፊና እንደምንም ብለሽ ወደ ስራ ተመለሽ። ሰውየውንም መክሰስ የምትችይበት አጋጣሚ ፈልጊና ከሰሽ። እኛ ብንከስ አሁን እዚህ ራሱ ያለው ነገር ሪስክ ነው። በቃ ያመላልሱናል፣ ዋጋ ስለሚያስከፍለን እናንተ ጋር ነው የሚቀርለው። በቃ ሰው ፈልጊ፣ የሚረዳኝ ሰው ፈልጊና
ከሰሽን ያለኝ ሁለቱም በእንደዛ ተለያየን እልሻለሁኝ። በጣም ያሳዝናል በእውነት የደረሰብሽ ነገር። ግን ከመጀመሪያው ስህተትሽ አለመማርሽ፣ ለሁለተኛ ጊዜም ደግሞ በመኪና 500,000 መበላትሽ በጣም ያሳዝናል። እና አሁን ምን እየሰራሽ ነው? አሁን ምን ላይ ነሽ?